በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መዝሙረ ዳዊት መዝሙር 64 ከቁጥር 6 እስከ ቁጥር 8 ያለውን እንመለከታለን። አጽናይኮሙ ለአድባር በኃይልከ ፈርዖንን እንዲሰጥም ያደረግኸው አቤቱ ቀርዱን አራራትንም በካህሊነትህ ያጸናሃቸው አንተ ነህ። ወቅኑታንም ሙንቱ በኃይል ቀርዱ አራራት ኃይልን እንዲታጠቁ ዝናር እንዲታጠቁ ያደረካቸው አንተ ነህ ማለት ጸንተው እንዲኖሩ ያደረካቸው ፈራርሰው ወዳድቀው እየተናዱ እንዲያልቁ ያላደረግሃቸው ኃይልን የሰጣሃቸው አንተ ነህ። ዘይሐውኮ ለአንበሬ ባሕር ብሄሞትን በውቅያኖስ ሌዋታንንም በውቅያኖስ በዚያ ያኖርክ የወሰንክ ሌዋታንን በውቅያኖስ ብሄሞትን ደግሞ በየብስ አድርጎ ነው የሚያኖረው። ሁለቱ ከተገናኙ ዓለም ታልፋለች ይላሉ አባቶቻችንና ሁለቱ እንዳይገናኙ አድርገው ወስነው ያኖርካቸው አንተነ። ባህርን የሚያውክ ማለት ያቺ ሌዋታን የምትባሏ ሴቷ ናት። ብሄሞትና ሌዋታን የሚባሉ ሴትና ወንድ የእንስሳት ዘሮች ናቸው። በዚያ ያስቀመጥክ አንተ ነህ። ወመኑ ይትቃወሞ ለድምፀ ማይበላ አንተ እስከዚህ ብጽሂ ወይትአደዊ እሞሰኒኪ አላ ይትከወስ ማይበልኪ በውስጤትኪ ብለህ ባትወስነው የውቅያኖስ ማይበል ሞገድ ማን በተቀዋወመው ነበር ይላል። የውቅያኖሱ ሞገዱ ተላልፎ ምድርን እንዳያሰጥማት እንዳያጠፋት ከምድር በታች ያለው ውሃ ሁሉ ተገለባብጦ መሬት አሁን ያለችበትን ቅርጽ እንዳታጣ በቸርነትህ በቃል ኪዳንህ ያተምካት አንተ ነህ እያለ ያደንቃል። እንግዲህ መቼም ተፈጥሮን ስናየው ስንለምደው ሁልጊዜ ስለምናየው እንዲሁ ተፈጥሮ ነው ብለን እንዲሁ እናልፈዋለን። ግን እግዚአብሔር በቸርነቱ ከአናታችን በላይ ውሃን አርግቶ ውሃን የሚሸከም አድርጎ በዚያ ላይ ብጽብጽ ውሃን አስቀምጦ ከአናታችን በላይ ውሃን አሸክሞ መኖር መቻል ይሄ እግዚአብሔር ቸርነቱ ነው። ውሃን እንዲሸከመው ማድረግ፣ ግማሹን ውሃ ማጽናት፣ ግማሹን ውሃ ደግሞ በጽብጥ አድርጎ ማስቀመጥ፣ ከታች ደግሞ ነፋሳትን ማመላለስ፣ ምድርን ደግሞ ከታች ነፋስ፣ እሳት፣ ውሃ አድርጎ ከላይ የብሱን ወይም አለቱን ሁሉ አድርጎ በዚያ ላይ እንዲሸከም ማድረግ መቻል ይሄ የእግዚአብሔር ቸርነቱ ነውና ይህንን እያደነቀ ነው። ይደነግጹ አሕዛብ ወይፈርሁ እለይነብሩ ውስተ አጽናፈ ምድር፣ አሕዛብ እለይነብሩ ውስተ አጽናፈ ምድር ይላል። በጽንፈ ምድር በምድር ጫፍ የሚኖሩ አሕዛብ ከስነ ፍጥረት የተነሳ የሞት ድንጋጤ ይደነግጣሉ፣ ይፈራሉ። የሚያስደነግጥ ስነ ፍጥረት ስላለ ማለት ነው። አንድም ክረምትና በጋ ሌትና መዓልት ከመፈራረቁ የተነሳ ብርሃናትን ማመላለሱ ነፋሳትን ማንፈሱን ሲያይ እንዲህ ይለናል ማለት ነው። አጽናይኮሙ ለአድባር በኃይልከ ሙሴ አሮንን በካህሊነትህ አጸናሃቸው ይላል። አሁን አድባር ያላቸው ሙሴና አሮንን ነው። ከተፈጥሮ ተጨማሪ ደግሞ ስነ ፍጥረቱን ካየ በኋላ መተርጉማኑ አንድም ብለው ሙሴና አሮንን በካህሊነትህ ያጸናሃቸው አንተ ነህ። በእውነቱ ሙሴንን እንግዲህ ኦሪት ዘጸአትን ዘሌዋውያንን ስታነቡ የሙሴን ትዕግስቱ፣ ርኅራኄው፣ ፍቅሩን ህዝቡ እንዴት ይወድ እንደነበረ አንድ የመሪነትን ልክ የሚያሳይ ትልቅ መሪ ነው ሙሴና በዚያ ሁሉ ትዕግስትና ትሕትና ያጸናኸው አንተ ነህ ይለናል። ምክንያቱም የእስራኤል ነገረኝነታቸው እግዚአብሔር ያደረገላቸውን የቸርነቱን ስራ አለማሰባቸው፣ የሙሴን የአሮንን ክብር አለማወቃቸው፣ ያን ሁሉ ነገር ታግሶ መኖር የእስራኤልን ነገረኝነት ታግሶ እነሱን ለማዳን ያን ሁሉ መከራ መቀበል በእውነቱ የእግዚአብሔር የማጽናት ስራ የእግዚአብሔር ቸርነቱ እንጂ የሰው ልጅ ነው ብቻ ነው ብሎ ለማሰብ ይከብዳል። ስለዚህ ሙሴንና አሮንን ያጸናሃቸው አንተ ነህ። ወቀኑታን ሙንቱ በኃይል ሙሴ አሮን ኃይልን እንደ ዝናር የታጠቁ ናቸው አለ። በትር ባህርን እየከፈሉ መሻገር መና ከደመና እያወረዱ ውሃ ከጭንጫ ከአለት እያፈለቁ ያን ሁሉ ህዝብ መመገብ መቻል ይህ ሁሉ እግዚአብሔር ኃይልን ስላቀዳጃቸው ነው እንጂ ከነሱ የተገኘ አይደለምና ነው። ዘይሐውኮ ለአንበሬ ባሕር ፈርዖንን በባሕረ ኤርትራ ሰጥሞ እንዲቀር ያደረግኸውም አንተ ነህ። ወመኑ ይትቃወሞ ለድምፀ ማይበላ አንተ ከሁለት ከሶስት ከፍለህ ጸጥ ባታደርገው የኤርትራን ማይበል ሞገዱን ማን በተቀዋወመው ነበር? አዎ የኤርትራን ባህር ያን ሁሉ ባህር ላይ ሰንጥቆ ተሻግሮ መሄድ ማን ይቻለዋል? እንደገቡ እዚያው ላይ ያሳ ምግብ ሆኖ ከመቅረት ውጭ። ነገር ግን እግዚአብሔር በቸርነቱ ለሶስት ከፈለው። ያንንም እስራኤል ተሻግረው ጨረሱ። እስራኤል የመጨረሻው የፈረሳቸው ጅራት ሲቀር ተሻግረው እንደጨረሱ የፈርዖን የመጀመሪያው ፈረሱ ጆሮው ከባህሩ ጠርዝ ሲወጣ የመጨረሻው ፈረስ ጅራቱ ወደ ኋላ ሲቀር እዚያን ጊዜ እንደገና ዝብጥ አለ ባህር ሲለው መልሶ በባህር ሲመታት ኤርትራ እንደገና ተገጥማ እዛ ላይ ፈርዖንን አስጥሞታል ማለት ነው። ግን ያን ሁሉ ሲሆን ግን እስራኤል እንዲሻገሩ ያደረገው የኤርትራን ባህር ሞገዱን እንዲረጋጋ ያደረገው እንደ አረፍት በየምን በቀኝ ግድግዳ ወአረፍት በጽግም
በግራም ደግሞ ግድግዳ ደግሞ ከላይ ደግሞ እንደ ተራዳ አድርጎ ያቆመላቸው እግዚአብሔር ስለሆነ ማለት ነው። ስለዚህ አንተ ይህን የቸርነት ስራ ባሰራ ኑሮ ማን ሊቋወመው ይችል ነበር ይለናል። ይደነግጹ ለነበሩ ውስተ አጽናፈ ምድር በተአምሪከ በጽንፈ ኤርትራ የሚኖሩ አሕዛብ ፈርዖንን አስጥመ እስራኤልን አድነህ ካደረገው ተአምራት የተነሳ ይደነግጣሉ፣ ይፈራሉ ይለናል። አንድም አጽናዕኮሙ ለአድባር በኃይልከ ዮሴ ዘሩባቤልን በካህሊነትህ አጸናሃቸው። እነዚህ ከባቢሎን ምርኮ ይዘዋቸው የወጡት እስራኤላውያን ናቸው። ወቀኑታን ሙንቱ በኃይል ዮሴ ዘሩባቤል ኃይልህን እንደ ዝናር የታጠቁ ናቸው። ዘያውኮ ለአንበሬ ባሕር ብልጣሶርን በከተማው ቸብቸቦ ተቆርጦ እንዲቀር ያደረግኸው አንተ ነህ። አዎ ብልጣሶር እስራኤላውያን ለማጥፋት በእብሪት በትዕቢት በተነሳሳ ጊዜ እግዚአብሔር በቸርነቱ ከአገልጋዩ አንዱን አስነስቶ አንገቱን ቆርጦ እንዲጥለው አድርጎታል ማለት ነው። ስለዚህ በዚያ ቸብቸቦ እንዲቆረጥ ያደረግ አንተ ነህ። ወመኑ ይቃወሙ ለድምፀ ማይበላ አንተ ወሰብአም 70 ዓመት አሊቆ አልቆ እትቤቀሎ ለንጉሥ ባቢሎን የባቢሎን ንጉሥ እበቀለዋለሁ ወለኩሉ ህዝቧንም ሁሉ እበቀላለሁ ብለህ ባትወሰነው የባቢሎንን የመከራዋን ጽናት ማን በተቃወመው ነበር? 70 ዘመን ብሎ በነቢዩ ኤርምያስ አድሮ እግዚአብሔር ተናግሮ ነበር። ያንን ግን አልፎ ከ70 ዘመን በኋላ እገዛለሁ ብሎ ሲያስብ ብልጣሶር እግዚአብሔር በቸርነቱ እሱ እንዲገደል አደረገው። ዳሪዮስ እንዲነግስ አደረገው። እሱ በነገሰ በመጀመሪያው ዓመት እስራኤል ከባቢሎን እንዲወጡ አድርጓል ማለት ነው። ይደነግጹ እለ የነብሩ ውስተ አጽናፈ አረም በተአምሪከ ባቢሎናውያን አጥፍተ ትሩፋንን ታድገ ካደረገው ተአምራት የተነሳ በጽንፍ የሚኖሩ እግዚአብሔርን የማያውቁ አሕዛብ ሁሉ ይደነግጣሉ ይለናል። አንድም አጽናዕኮሙ ለአድባር በኃይልከ ሐዋርያት ሰባርዴት በተአምራት አጸናቸው። እንግዲህ በዚያን ዘመን ሐዋርያት በተነሱበት ዘመን ደግሞ ወደ አዲስ ኪዳን ስንመጣ የእግዚአብሔርን ቃል መስማት እንደ ፌዝ ነበር የሚያዩት። አሕዛብ ናቸው፣ ጸጋ እግዚአብሔር የላቸውም፣ ማስተዋል የላቸውም፣ ሕፃን አእምሮ ናቸው፣ ክቡዳን አእምሮ ናቸው። ስለዚህ ከምግባር ሁሉ የወጡ ብልሾች ናቸው። የሐዋርያት ደግሞ ከገሊላ ሰፈር ካልነቃው ካልሰለጠነው ከሚባለው ባነጋገራቸው ያልሰለጠኑ ባለባበሳቸው ያልሰለጠኑ የሚባሉ ናቸው እና እነሱን ሊሰማቸው የሚችል ማንም አልነበረም። ነገር ግን እግዚአብሔር በቸርነቱ ኃይልን ተአምራትን ምን አደረጋቸው ማለት ነው? አቀዳጃቸው ማለት ነው። ስለዚህ በተአምራት አጸናሃቸው። ወቀኖታን ሙቱ በኃይል ሐዋርያት ሰብአ አርድእትም ገቢረ ተአምራትን ወመንክራትን እነዚህ ድንቅ ነገሮችን ማድረግን መንፈስ ቅዱስን ልጅነትን የተመሉ ናቸው። አንትሙሰ ነበሩ ሀገረ ኢየሩሳሌም እስከትለብሱ ኃይለ ማርያም ከሰማይ ኃይልን እስክትለብሱ ድረስ በኢየሩሳሌም ተቀመጡ ብሏቸው እዛ በቆዩበት መንፈስ ቅዱስን ተሰጥቷቸው ያንን ስላደረጉ ማለት ነው። አንድም ዘያሐውኮ ለአንበሬ ባሕር ዲያብሎስን በጥምቀት በመስቀል ድል የነሳኸው አንተ ነህ። ወመኑ ይትቃወሙ ለድምፀ ማይበላ አንተ በሐሙስ ዕለት ወበፈቃድ ዕለት ትወልድ ወለተ ወለትከ ብለህ ባትወስነው ከልጅ ተወልጄ አድናለሁ ብለህ ባትወስነው የሲኦልን የመከራ ነፍስን ጽናት ማን በተቃወመው ነበር? ያን በተስፋ ነው። ያን ሁሉ 5500 ዘመን በሲኦል ውስጥ መኖር መቻል ይሄ የእግዚአብሔር የሰጣቸው ተስፋ በቸርነቱ እየጠበቃቸው የእግዚአብሔር እጁ ቸርነቱ እንደ ቸርነቱ እየጠበቀቻቸው የኖሩበት ዘመን ስለሆነ ነው። ይደነግጹ ለነበሩ ውስተ አጽናፈ ምድር በተአምሪከ አጋንንትን ድል ነስተህ ነፍሳትንም አድነህ ካደረግኸው ተአምራት የተነሳ ፍጥረት ሁሉ ይደነግጣሉ፣ ይፈራሉ ይላል። ስለዚህ እነሱን ሁሉ የምታደርግ እንዲፈሩ የምታደርጋቸው አንተ ነህ። ይወጹ በጽባህ ወሰርከ ይትፌስሑ ጠዋት ሲወጡ እያዘኑ ይወጣሉ። ላዩ ውሃ ታቹ ውሃ ሆኖባቸው ሲሄዱ ማታ ግን ደስ ይላቸዋል። ትልሙ ተከናውኖላቸው ዘሩ በቅቷቸው ሲመለሱ እንደዚህ በዚህ ጊዜ ደስ ይላቸዋል ይላል። ተርጉማኑ እንግዲህ ይህን ሲተረጉሙ ለአርሶ አደሮች ሁሉ ሰጥተው ተርጉመውታል። በጽባህ ይወጹ አለ። በሐምሌ በነሐሴ እያዘኑ ይወጣሉ። ሞፈር ቀንበር ተሸክመው ላም በሬ ነድተው ጭቃ እስከ ጉልበታቸው እየዋጣቸው ሲሄዱ በዚህ እያዘኑ ይወጣሉ ይላሉ። ወሰርከ ይትፌስሑ በህዳር በታኅሳስ ግን ደስ ይላቸዋል። እሸቱን ኩተውን በልተው ምርቱን አምርተው በሪቅ በጎተራ ሞልተው እንደዚህ ሆነው ሲመለሱ ደስ ይላቸዋል ይላሉ። እንግዲህ እንደዚህ ተደክሞ ነው ስራ የሚገኘው፣ ገንዘብ እህል ምግብ የሚገኘው። እንዲሁ ተቀምጦ ቁጭ ብሎ እጅን አጣጥፎ ኦንላይን እንዲህ ተገኘ እያሉ አይምሮን እያባዘኑ ምንም ስራ ሳይሰራ ምድሪቱ የሚያርሳት የሚያለማባት ጠፍቶ
እንዲሁ ሰው በነገርና በተንኮለኞች ብቻ ምድር እየታመሰች የሚኖረው አይደለም። እንደ አርሶ አደሩ የሚያዝኑት ያ ሁሉ መከራ ተቀብለው ግን ህዝብን ዓለምን የሚያግቡ ናቸው። ምን ያክል አርሶ አደሩ ትኩረት ተሰጥቷል? ምን ያክል አርሶ አደሩን ሰው አይቶታል? አይመስልም። አሁን በፖለቲከኛውም አርሶ አደሩን ለሚፈልገው ግብዓት ነው የሚጠቀምባቸው እንጂ ዙሮ የሚያያቸው የለም። በቤተ ክርስቲያንም ስብከተ ወንጌል ለማስፋፋት መምህራኑ፣ ካህናቱ ፍልሰት ወደ ከተማ እንጂ ገጠር ላይ ያን ሁሉ ለማስፋፋት የሚፈልግ የለም። ያ ሁሉ የሆነበት ደግሞ ያስተዳደሩ ውድቀት ክስራት የመጣ ነው። ደሞዝ አይከፈል፣ የሚበሉት ያጣሉ። ሊቃውንቱ ተምረው 20 ዓመት 30 ዓመት የተማረ ሰው እዚያ ገጠር ላይ ቁጭ ብሎ ለመኖር የሚመገበው ያጣል። አንዳንዴም ደግሞ ግንዛቤ የሚፈጥርለት ያጣል። ስለዚህ ያ ሁሉ ችግር ሲሆን ጥሎት ወደ ከተማ ይሄዳል። የገጠር ሰው የሚያስተምረው፣ የሚንከባከበው፣ ልጅነትን የሚሰጠው፣ ስብከተ ወንጌል የሚያደርሰው፣ ማህሌት የሚቆምለት፣ ሲሞት ፈቶ የሚቀብረው ያጣል ማለት ነው። ብዙ የክርስትና ማህበረሰብ ያላቸው ማህበረሰቦቻችን ፈቶ የሚቀብራቸው እስኪያጡ ድረስ፣ ታምረ ማርያም የሚያነብላቸው እስኪያጡ ድረስ በዚህ ሁሉ የሚቸገሩ አሉ ማለት ነው። ይሄ ሁሉ መከራቸውን የሚያይላቸው የሚረዳላቸው ከቤተ ክህነቱም ከቤተ መንግስቱም ምን ያክል እንደጠፋና ጭካኔ እንደበዛበት እንመለከታለን። ዛሬ ላይ የሚያለቅሱበት እንደሆነ ይሰማል። በጽባ ይወጹ በጽዋዊ ጊዜ ተማርከው ወደ ባቢሎን ሲወርዱ እያለቀሱ ይሄዳሉ ብለው ይሄን ደግሞ አሁን ደግሞ ለተማረኩት ሰዎች ሰጥተው ይተረጉማሉ። ወሰርከ ይትፌሱ በሚጠት ጊዜ ግን ደስ ይላቸዋል። አንድም ጽባ ይወጹ ጧት ከባቢሎን ሲወጡ እያዘኑ ይወጣሉ። እገሌ ወጥቶ ይሆን ወይስ ቀርቶ ይሆን እያሉ ማለት ነው። ወሰርከ ይትፌሱ ማታ ከሰፈር ሰው ሁሉ ተከቶላቸው ተገናኝተው ደስ ይላቸዋል። አንድም በጽባ ይወጹ ነፍሳት 5500 ዘመን ሐዋርያት በምሴተ ሐሙስ ያዝናሉ አለ። 5500 ዘመን የሚያዝኑት ነፍሳት እዛ መከራው ሁሉ ስለጸናባቸው ነው። ሐዋርያት ደግሞ በምሴተ ሐሙስ የሚያዝኑት ከምን የተነሳ ነው? የክርስቶስ መከራው የተጀመረበት ስለሆነ በብዙ የሚቆጥራቸው ብዙ የሆኑ ጎመድ ይዘው ሾተል ይዘው መብራት ይዘው አንዱን ክርስቶስን ለመያዝ ጦር ሰራዊት የሌለውን ብዙ መሳሪያ ያልታጠቀው ምንም የሌለውን በጋ ፋሲካውን የፋሲካውን በግ ያረዱበትን ሾተል ወይም ቢላዋ ብቻ ከያዙ ከሐዋርያት በቀር ምንም የሌለውን ክርስቶስን ለመያዝ ለማድ እያዳፉ መጥተው እያዳፉ የወሰዱትን ያን ሁሉ ሲያዩ ሐዋርያት አዘኑ፣ ያዝናሉ ይላሉ። ወሰርከ ይትፌሱ በዕለተ ዓርብ በትንሣኤ ግን ደስ ይላቸዋል። በዕለተ ዓርብ ደስ የሚላቸው 5500 ዘመን በሲኦል የነበሩት ነፍሳት ናቸው። ሐዋርያት ግን በዕለተ ዓርብም ልቅሶ ውስጥ ነበሩ። ምክንያቱም መድኃኒታቸው አምላካቸው መምህራቸው እሱን ሁሉን ጥለው የተከተሉት ክርስቶስን ገድለውባቸው እሱ በፈቃዱ ቢሆንም በመቃብር ስለሆነ ስኩ ውስጥ መቃብር ሆኖ ስላረፈ ሐዋርያት በዚህን ጊዜ ያዝናሉ ማለት ነው። በልጅነትም ተመልሶላቸው እነዛ ነፍሳት ደስ ይላቸዋል ማለት ነው። ጌታ ተነስቶላቸው ደስ ይላቸዋል ማለት በትንሣኤ ሐዋርያት እጅግ ደስ ይላቸዋል ማለት ነው። ሐወጽካ ለምድር ዋሮይካ የሚለውን ቁጥር 9 ጀምሮ ያለውን በቀጣይ እንመለከታለን። ወስብሐት ለእግዚአብሔር። ይቆየን።